እናዝናለን እንግዲህ ያው የቤታችንም አጋር ስለሆንሽ ትንሽ እናዝናናሽ ብለን ነበረ። ያው ተሳካልን እሱ ማለት ፕራንካችን። ምን በዚህ ነው ታዛለው? በማለት አንድም ተስከሪ ልብሱን ሰጅና መልሽ። ከዚህ አንድ ነገር ተማሪ። ይሄን ሁሉ ያደረገችለትን ቅድስትን ብሩክ ከዚህ ቤት የሚያባርር ስብዕና ያለው ከሆነ ብሩክ ላንቺም የሚጠቅም ባል አይሆን። ያልሽን አልሰማሽም እንዴ? ልብሱን ወደ ሻንጣው አስገቢና ሻንጣውን ወደ ነበረበት አስገቢ። ፕራንክ ተደርገሻል። አቤት አቤት። ቅድስትዬ ነሽ? አዎ ቅድስትዬ። ትንሽ እኮ ምሳሌ ድራማ ልብ አንጠልጣይ እየሆነ መጥቷል። ከዚህ በፊት መሀሊትንም ተመልካችንም ሰርፕራይዝ አድርጎን ነበር። ታዲያ ብሩኬ አብዶ ነው ወይስ ጤነኛ ነው እስከምንል ድረስ ሰርፕራይዝ አድርጎናል። ብሩኬና መድብል ካንድ ላይ ተተነጋገሩ በኋላ መሀሊት እንደዚህ አድርገን ፕራንክ እናርጋት በማለታቸው እኛንም ያስደመመ ትዕይንታቸውን ተመልክተንበታል። ቅድስት ግራ የሚያጋባ ስሜት ውስጥ ነበረች። ሌት የተመለከተችው ነገር ደስ የሚያሰኝ ነበርና በቃ ቅድስት አሁን ልብስሽን ላምጣልሽና ቀጥታ ወደ ሀገርሽ እንድትሄጂ እፈልጋለሁ በማለት ልብሷን ለማምጣት ሽርን ጉድ እያለች ነው። ታዲያ መሀሊት ወደ ጓዳ ስትገባ ብሩኬ እኔ አውቄ ነው ሁለታችን ተነጋግረን ፕራንክ ለማድረግ ፈልገን ነው እንጂ አንቺንማ ባለውለታችን እንዴት ወደ ሀገርሽ እንሸኝሻለን በማለት ቀፍም አድርጎ ደስ የሚሉ ቃላቶችን አጅጎድጉዶላታል። ቅድስት ጮቤዋን ረግጣለች። አሁን ላይ ወስኛለሁ ከብሩኬ ጋርና ከአንቺ ጋር ነው የምተኛ በማለት ምሳሌንም እንድታሳምነው እያደረገች ነው። ቅድስት አንቺን የማገባው በክብር ነው፣ እንዲሁ ዝም ብዬ አላገባሽም፣ ስለዚህ ክብርሽን ጠብቀሽ ቆይ ብትባለም ግን ከመሀሊት ጋር ፉክክር ሳትገጥም አልቀረችም። ክብሯን ያሳጣታል ወይስ አያሳጣትም? ሰላም እንደምን አላችሁልኝ አድማጭ ተመልካች የቻናሌ ቤተሰቦች በመላው ዓለም ያላችሁ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከናንተ ጋር ይሁን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ እያልኩኝ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። መድብል አሁንም ጀግንነቱ እንደቀጠለ ነው። ከራሱ ከወንድሙ ከቤተሰቡ አልፎ አሁን ሞገሴንም እየረዳው ይገኛል። ወንድሜ ባንተ ኮርቼብሃለሁ ይለዋል ብሩኬ። አዎ እንደሱ ኩራብኝ። መሀሊትንም ሳሎን ላይ ቁጭ ታደረጉ በኋላ ከዚህ በኋላ ቅድስትን ብትናገሪያት ከዚህ ቤት መውጫሽ ይሆናል፣ ስራችን እስከምንቀጥል ወይም ደግሞ እስከምንጨርስ ድረስ አርፈሽ ተቀመጪ፣ ቅድስትን አንድ ቃል እንዳትወረውሪባት ሰራተኛሽ አይደለችም ተባለች። መሀሊት የምታደርገውን አሳጥቷታል። ክፉኛ ተናዳ ነበር። ግን ደግሞ ከዚህ በፊት ያደረገችው ነገር አፏን ሞልታ እንድትናገር አልጋበዛትምና በጥሞና እያዳመጠች ነው። መድብልም ብዙ እንድታስብ ጊዜ አልሰጣትም። ምንድነው የምትወስኘው? ከቅድስት ጋር ተስማምተሽ መኖር እና ደግሞ አላማችን ለማሳካት እዚህ ትቆያለሽ፣ እኛን ታግዥናለሽ ወይስ ወጥሽ ትሄጃለሽ የሚል ውሳኔ ጠይቋትም ነበር። ሊት አማራጭ ስላልነበራት ከዚህ በፊት አንቺ መሀይም አንቺ ደደብ እየተባለች በዝናፍ ስትዘለፍም ነበር። አሁን ግን ጸባዩን ካሳመረች እየበላችና እየጠጣች ስለምትኖር እዚሁ እቀመጣለሁ ብላ ቃል ገብታላቸዋለች። መድብልም ይህን ውሳኔ ከወሰንሽ ከዚህ በኋላ ቅድስት ናት እናገሪያትም፣ ያንቺም ሰራተኛ አይደለችም፣ የምትፈልጊው ነገር ካለ ራስሽ ሰርተሽ መብላት ትችያለሽ በማለት ቀጭን ትዕዛዝ አስተላልፎባታል። እሷም እሽ ብላለች። ክላሷ ውስጥ እንደገባች የደወለው ዝና ነበረ። አንቺ ደደብ መሀይም ምን አባሽ ልትሰሪ ነው ከዛ ቤት የገባሽው? አዳዲስ ነገር ካለ አሳውቄ ብዬሽ ነበር፣ ምን አዲስ ነገር አለ በማለት በቁጣም ጀምሮላት ነበር። ትንሽ ስትለማመጠው ከቆየች በኋላ ምንም አዲስ ነገር የለም፣ እነሱ ሙዚቃ ሊያወጡ ብለው ሽብርብ እያሉ ነው እንጂ ስለናንተ ምንም ያወሩት ነገር ብትልም እኔ ዝም ያለ ውሻ እፈራለሁ ይላል ዝና። በወሬያቸው መካከል ብሩኬ ሳሎን ላይ ነበርና እች ሴትዮ ምንድነው የምታወራ በማለት በሩን በመከፈትም በር ላይ ተለጥፎ ሲያዳምጣትም ነበር። በዚህ መሃል ታዲያ የበሩን ድምፅ ስለሰማች አንዳንድ ነገሮችን መቀባጣጠር ጀመረች። አንተ ሰውዬ ተወኝ ልኑርበት፣ ከትዳሬ የተፈናቀልሁ በአንተ ምክንያት በማለት የተለያዩ ነገሮችን ብሩኬ ጥሩ ነገር እንዳደረገ አስመስላ ለሱ ስትናገርም ነበር። ታዲያ ብሩኬ የሰማውን ነገር አምኖ መቀበል ከብዶታል። ሞገሴ በባለቤት የመጣው ሀብቱም ሁሉ ነገር ጥንቅር ማለት ይችላል በማለት አዲስ ውሳኔ የወሰነም ይመስላል። ጣጣንም መድብልንም በማናገር ባለቤቴን ያማገጠውን ጠበቃ እስር ቤት መወርወር አለብኝ ብሎ በመወሰኑ አሁን ላይ አንድ እርምጃ የተራመደም ይመስላል።
ይመስላል። ሰብሰብ ብለው በሚመካከሩበት ሰዓት ሉላ ጋር አብሮ ለመተኛት የዛበረው ጠበቃ በድንገት ደውሎ ነበር። ታዲያ መድብል አንድ አዲስ ነገር ሲኖር አሳውቁኝ ስላለ ጠበቃው እንደደወለ ለመድብል አሳውቀውት ነበር። ሉላ እንድታገኘው ታደረጉ በኋላ ጠበቃውም እንግዲህ በእጅ ከፈንጅ ሊያዝም ችሏል። ብቻ ግን ለዝናም ያለችበትን ሳይናገር አልቀረም። ማህሌት የተፈጠረው ነገር ክፉኛ አስደንግጧታል። አሁን ላይ እንደ እብድ እያደረጋትም ይገኛል። ኩሽና ከገባች በኋላ እች ልጅ በራብ ልትገለኝ ነው ወይም ሳላስወጣሽ አልቀረም በማለት ስትዛዛትባትም ነበር። ታዲያ ብሩኬን በእጇ ለማስገባት የጓጓችው ቅድስት አሁን ላይ አርፋ ልተኛ አልቻለችም። አዳዲስ ሀሳቦችን ማህሌትን ብግን የሚያደርጋትን ነገር እያመነጨች ትገኛለች። ቅድስት አርፍ ያልተኛም ብላለች። ምክክሩ እንደቀጠለ በመሆኑ ሁለቱም ኩሽና ገብተው አንዳንድ ነገሮችን እየተነጋገሩ ነው። እንግዲህ እኔ ለኔ እየተባባሉበት ይገኛሉ። ቅድስትም ክፉ ነገር ብታሳልፍም ብቻ ግን ስድቡም ሁሉም ነገር ካስተናገደች በኋላ በአሁኑ ቅቤ የጠጣው መስሎኛል ትላለች። ለምሳሌም ነግራት ነበረ ዛሬ ቅቤ ጠጥቻለሁ ትላታለች። ምሳሌም የሆነውና የተፈጠረው ነገር ግራ ቢገባትም ቅድስትዬ አንቺ ቅቤ ስለጠጣሽ እኔ በጣም ደስ ብሎኛል፣ ግን ደግሞ እኔ ቅቤ አልወድም በማለት አንዳንድ ጥያቄዎችንም ጠይቃት ነበረ። እኔ ምሳሌ አንድ ሀሳብ መጥቶልኛል ትላለች ቅድስት። ዛሬ ሶስታችን አንድ ላይ እንድንተኛ እፈልጋለሁ። እኔ ከናንተ ጋር መተኛት ፈልጌ ሳይሆን ማህሌት ቅጥል ንድድ እንድትል ስለምፈልግ እገዛሽን እፈልጋለሁ በማለት አናግራትም ነበር። ለምሳሌ የቅድስት ነገር አይሆንላትምና እኔ ልጅሽ ያልሽኝን አደርግልሻለሁ በማለት ሄዳም እንግዲህ ላጎቷ ተናግራለች። እንግዲህ አባቴ ከኔና ከቅድስት ጋር እንዲተኛ እፈልጋለሁ በማለት ቀጭን ትዕዛዝ ታስተላልፋለች። ብሩኬም አሁን ላይ ግራ የገባውም ይመስላል። እምቢም እሽም ለማለት ብቻ ግን ታላቅ የማክበር ግዴታ አለብህ በማለት እንግዲህ ያላትን እሷም ማዙራ እያለችው ትገኛለች። ልጅ የአባትን ይወርሳል ማለት ልክ እንደዚህ ነው። ሰው አይመታም፣ ታላላቆችሽን ማክበር አለብሽ እየተባለች ያደገችው ምሳሌ አሁን ላይ እሷም እንደዚህ እንዲያደርግ ትዕዛዝ ሰጠዋል። ስለዚህ ታላቅህ ነው መድብል ያለህን መስማት አለብህ በማለት ቅድስት እሷ ሆነው ለሶስት ከአንድ አልጋ እንዲተኙ ትዕዛዝ አስተላልፋለች። ብሩኬም ሳያቅማማ አንቺ ካልሽኝማ በማለት እሺ ብሎም ይገኛል። ቅድስት ጮቤዋን ረገጠች። ላይ ቅድስት አሁን ላይ ከብሩኬ ጋር መተኛት ወስኛለሁ ስትላት ማህሌት አምና መቀበል አልፈለገችም ነበር። አሁን ላይ ባለየ መሆንሽን አላወቅኩም በማለት አንጃ ግራንጃ መመላለስ ጀምረው ነበር። ያ በልብ ነው ያለችው ቅድስት ማህሌትን ለማቃጠል ሆን ብላ ተነስታለች። አሁን ላይ ሶስታቸው ሆነው መኝታ ቤት ከገቡ በኋላ እስካሁን ድረስ ስለተኛሁልሽ አመስግኝኝ፣ አሁን ራስሽ መኝታ ክላስ ስለተዘጋጀልሽ ያዛ ሂደሽ ተኚ፣ እኛ ሶስታችን እዚህ ልንተኛ ነው በማለት ብሩኬ ቀጭን ትዕዛዝ ያስተላልፋል። ማህሌት የሆነውና የተፈጠረው ነገር ቆማ መመልከት አልቻለችም፣ እየተርበተበተች ነው። ውድና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ በሌላ ቪዲዮ እስከምንገናኝ መልካም ምሽት ይሁንላችሁ።